ማይክ በአጋጣሚ ሴቶች ብቻ የሚኖሩበት ደሴት ላይ ይገኛል። ደሴቷም የሚያስተዳድራት ንግስት ስትሆን ማይክ በዚች ደሴት ላይ የታየው የመጀመሪያ ወንድ ነው። ንግስቷ ማይክን ባየችው ጊዜ በጣም ተገረመች፣ ምክንያቱም ከዚህ በፊት ወንድ አይታ አታውቅም ነበር። ማይክ በደሴቷ ላይ ያሉ ሴቶች ሁሉ እሱን ለማግባት እንደሚፈልጉ ተረዳ። ንግስቷ ማይክን ወደ ቤተ መንግስቷ ወስዳ እንክብካቤ እንዲደረግለት አዘዘች። ይሁን እንጂ ማይክ በደሴቷ ላይ በቆየባቸው ቀናት በሴቶቹ መካከል ከፍተኛ ቅናትና ሽኩቻ መፈጠሩን አስተዋለ። ሁሉም ማይክን ለራሳቸው ብቻ ስለሚፈልጉ ሰላም ጠፋ። ማይክ ሁኔታው አሳሳቢ የሆነ መምጣቱን ሲረዳ ከደሴቷ ለመውጣትና ወደ ቤተሰቦች ለመመለስ መዘጋጀት ጀመረ። የደሴቷ ሴቶች ግን እሱን ለመልቀቅ ፈቃደኞች አልነበሩ። ማይክ በትዕግስት የሚረዳው ጀልባ እስኪመጣ መጠባበቅ ጀመረ። በመጨረሻም አንድ ቀን ማይክ በባህር ዳርቻ ላይ አንድ ግዙፍ ዋሻ አገኘ። በዋሻው ውስጥም ሲገባ የተለያዩ ወርቆችና ውድ ቁሶችን ተመለከተ። ማይክ ከደሴቷ ለመውጣት ዝግጅቱን አጠናቆ ጀልባ አግኝቶ ወደ ቤቱ ለመመለስ ተነሳ።